ቃላቶች እሷን ራሷን አላልኩም ካለች እሷም ካለች እሷንም እንከሳለን ማለት ነው። በቃ እሷ ራሷን እቺ ያለችኝ ወንዶችን አትበድሉ ሴቶችን በቃ ይሄ እኮ ወሬ ለመድክ አንተ ውሸት ለመድክ። ይኸውልህ አይ ውሸት ለመድክ። እኔ በጣም ከሌሎች ወንዶች ለየት የሚያደርግህ ውሸት አታውቅም በሚለው አሁን ውሸት ለመድክ። በቃ ይሄ ነው ራስህ ቁርጥ የዱባይ ወንዶች አሁን የዱባይ ወንዶ ጉዴ ለእኔ ትለይ ነበር። በቃ አም ሶሪ በጣም ነው ማዝነው። በጣም ነው ማዝነው ከአንቺ እንዲህ በመባሌ በጣም ነው ማዝነው። በጣም ያዘልቅክ ከቤታየው ጋር የሚያዘልቅክ ከዜድ ጋር የሚያዘልቅክ ብፈልጉ ሶስታችሁም ተጠራርጋችሁ አንጮቆሮ እርግቡ። አይ ዶንት ኬር አባውት ቤቢ። ግን አንድ ማስጠንቀቂያ ልንገርክ፣ ይሄ ሁሉ ህዝብ መሀል እኔን ከአንድ ሰው ጋር ብታይ ምንም እንዳትል። እኔ ነገርኩሽ እኮ ከአንድ ሰው ጋር ባይሽ አያገባኝም። በቃ ነገርኩሽኝ። ግን ማለት ነው ከዛ ሰው ጋር ያለሽ ነገር ምንድን ነው? ፍቅረኛውን ላልይዝ እችላለሁ፣ አይመለከትም። ዚስ ኢዝ ማይ ላይፍ ብሮ። እንደፈለግ ሆናለሁ እንደፈለግኩኝ። እኔ ግን ይኸውላችሁ 1300 ሰዎች ሀሳቤን ተረዱ። እኔ እሷ ያለችውን ሰምታችኋል፣ ወላሂ ሰምታችኋል። እኔ ደግሞ ብያችኋለሁ፣ አንድ ሴት አፈቅርሃለሁ ብላ ብትመጣ እኔ ጋር የራስሽ ጉዳይ ዞር በይልኝ ከዚህ አልልም። ትሪት አድርጌ ፍቅረኛ እንዳለኝ ውሽዬ ፍቅረኛ እንደሆነች እነግራታለሁ ነው ያልኩት። ሙሽራ ብላችሁ አብራችሁ እንደፈለጋችሁ። እኔ ግራ የሚገባኝ ነገር እንዴት ነው የምንግባባው? እሺ በአማርኛ እያወራው እኔ እነግርሻለሁ። እኔ ነግሬሻለሁ። አሁንም ቢሆን ትወዳታለህ አትወዳትም፣ እወድሻለሁ፣ አፈቅርሻለሁ። ሳበናትህ ሲይዝክ እንደ አህያ ስጋ ቡጭጭ ብለህ ትወርዳለህ። ስለቅህ ካሪያሽን ብለህ ትፈናጠራለህ። ኖኤቨር እኔ መጫወቻ ካደለው ማሬ ከኔ ጋር ፍቅረኛ ማቾች ከሆንክ ክብርን ጠብቀህ ትኖራለህ። አይ ክብሬን ጠብቄ አልኖርም እዛ እያልኩ እዚህ እያልኩ አንቺ ጋር እኖራለሁ ካልክ ጥርግ ትላለህ። ሀቢብ ቢሄድ 30 ሀቢብ ይሰለፋል። ሀቢብ ችግር የለውም፣ ችግር የለውም፣ ችግር የለውም፣ እኔና ችግር የለውም። ድሮ ጠላት ከሩቅ አይመጣም። ስሚ የማታ የጆከር አበባ ነው ጆከር የሳመሽ ነገር ነው እንደዚህ ያለ አይደለ? ሂጂ ወደሱ ሂጂ ወደሱ ወደ ጆከር ያዋጣሽ። ይሄዳለሁ አባቴ ሙቲ አግኝቼው ነው በእናትህ እሱ ያዋጣሽ። አነጋገሩ ራሱ ጀግና እኮ ነው። አላየም እንዴ ሲናገር? አግኝቼው ነው ጀግና እኮ። በቃ ፈረስ ግዙና ሁለት ፈረስ ግዙና ተዋጉ። ተዋጉ። ጆከር አይልም። ጆከር ይላል ሴቶች ቤት እየሄደ የኔ ፍቅር የኔ ማር አይልም። አቋም አለው። ስለዛ ጆከር የኔ ፍቅረኛ ቢሆን ክብሬ ነው። አግኝቼው ነው ይሄን የመሰለ ቆፍጣና ወንድ። አያገባኝም። ዱባይ ቢኖር እንደውም ዛሬ ነበረ ሄጅ የምገናኝ እኮ እሱ ጋር አብሬ ቁጭ ብዬ እል ነበረ። ሹዳከል አያገባኝም። መብትሽ ነው፣ መብትሽ ነው። ክብሬ ነው። ችግር የለውም፣ ችግር የለውም። መታዘብ እናንተ ደግሞ እዚህ ውስጥ ያላችሁ 1500 ሰዎች የምትታዘቡትን ታዘቡ። የምትታዘቡትን ታዘቡ። ይታዘቡኝ። አንተ ሰኞ እኔን መተህ ትንበረከክልኛለህ። ማክሰኞ ሄደ ከሌላ ሴት ጋር ሮብ እኔ ጋር መልሰ ከማን ጋር ምን አደረግኩኝ? እኔ ከማን ጋር ምን አደረግኩኝ? እኔ እኮ ገር የምትይኝ እኮ አሁን እኮ አንቺ እኮ ከፈጣሪ ጋር እኮ እየጣላሽ ነው። ግን ከፈጣሪ ጋር እየጣላሽ ነው። ከፈጣሪ ጋር እየጣላሽ ነው። ወይ ጣጣችን ከፈጣሪ ጋር እየጣላሽ ሀቢብን አታፍቅሩት እያልሽ እኮ ነው። ይሄ ግን ይታወቅሻል። ሙሉ አላልኩም። አንቺ ላይ ቺት አላደረግኩኝ። እኔ አፈቅርሃለሁ ስ በማህበር ያግቡክ። ከፈለክ ደግሞ በማህበር ፍቅረኛ ያርጉክ። እኔ ግን ክብር ያለው ወንድ ነው የምወደው። ለራሱ ክብር ያለው ዘጭ ያለ ወንድ፣ ኮንፊደንስ ያለው የሚኮራ ኖ የሚል የመጣችውን ሴት እንዳለ የኔ ፍቅር ኖ የኔ ማር የሚል ወንድ አልወድም። እኔ የምወደው ኖ የሚል ጀግና ወንድ፣ ጀግና ወንድ ነው። ጀግና ወንድ ጆከር
ያልሻር ሌው አገኘሽ እንኳን ደስ አለሽ። خلاص ከኔ ጋር ካሁን በኋላ ምንም ነገር የለም። ክብሬ ነው አልኩህ እኮ ሀቢቢ፣ ከእሱ ጋር እኔ ፍቅረኛ ነው ክርስቶስን ክብሬ ነው። ምክንያቱም ጀግና ነው፣ ሁሉም ነገር ጀግና ነው። እስቲ አንድ ቤት ሄዶ ሲያወራ የኔ ፍቅር የኔ ማር የኔ ውድ ሲል ሰምተህ ታውቃለህ? ያ ምን በወጣው ላታስብኒ ሀቢብ ከለስና ላትግኒ ደሚ ጆከርዬ ይኸው ሳምኩት። ታዲያ ለምን አይደግምሽም? ድገማት። ለምን አትደግማትም? በጣም የሚያስጠላ ነገር ነው። በጣም ጆከር ማለት ነው። እስከዛሬ በጣም ማከብር ወድ ጓደኛዬ ወንድሜ ነበር። በጣም ነው ባዝንብህ። በጣም ጆከር ካንተ አይጠበቅም። እውነት አንድ የሚወዳት ወንድ የሚያፈቅራት ወንድ አጠገቧ ቁጭ ብሎ እንደዚህ ይሄ እኮ አንቺ ደግሞ ሳምሽው አይደለ? ሳምኩት እንዴ አሁን በጊፍት ና የሳምኩ በአካል ባገኘው ላይ ወጥቼ ልጅ ቃርጌ ሰማዋለሁ እኮ ነው ያልኩት። ምን ታመጣለህ አባቴ? አንተ ከቤታየው ጋር እንዴት ነው የምትሆኑ? ያዋጣሻል። እሺ አየካ እንዲህ ነው ሰውን የሚያናድደው። አይ አይደለም፣ በጣም ጥሩ ላይ ናቸው ሴቶች እየተረዷቸው። ልክ አንተ እንደዛ ስትል እንደሚያናድድ አየክ፣ እንዴት እንደሚያናድድ። ምንም አልተናደድኩኝም እንዴ ምን አገባኝ? እኔ ግን አሁንም ቢሆን ፍቅሬን አልካድኩም። ማታ መታ አንድ እህቴ አፈቅርሃለሁ እወድሃለሁ አለችኝ። እሺ ብዬ ተረዳኋትኝ። ከዛ በኋላ ፍቅረኛ እንዳለኝ ሁሉ ነገር ማስረዳት የምችል ሰው ነኝ። አንቺ ግን አሁን ሁሉ ነገር በአጭሩ ገደልሽው። በአጭሩ ገደልሽው። ፍቅር ይዞኛል ከአንተ ካሉ እረዳቸዋለሁ፣ እንከባከባቸዋለሁ ነው ያልኩት። ስለዚህ እኔ ደግሞ እንደዚህ አይነት ወንድ አልፈልግም። ማፊ ሙሽኪላ እሱ የሰጠ እሱ በአካል ማታውቂው እኔ ስንት ኪሎ ሜትር መጥቼ ስንት ወይኔ አፍ ቢያወሩት ችግር አለው። ታዲያ ባዶ ይቀራል አሉ። የሩቅ ፍቅር በጣም ይጣፍጣል። ኔቨር ያለበት ሀገር እኔ ነገ ትኬት ቆርጬ አልሄድም እንዴ ከወደድኩ ነገ ችግር የለውም። መብትሽ ነው። ዩሮፕ አይደለም ማለት መብትሽ ነው አልኩሽ እኮ መብትሽ ነው። خلاص ጆከር ያዋጣሽ አልኩሽ እኮ ጆከር ያዋጣሽ። ለማስቀናትና ለማቃጠል እኔ ነግሬሻለሁ። የአንቺ አንደርስታንዲንግ ችግር ነው። እኔ ነግሬሻለሁ። አንቺ ልጅ ተሳብጂ ነው እንዴ? እኔ ነግሬሻለሁ። ከአሁን በኋላ አያገባኝ። እኔም አያገባኝም። ይኸውልሽ ኡጋንዳ ነኝ ፍቅር እያለች ነው። ለምን እንትን አትልክላትም? ፓስፖርት ለምን አትልክላትም? ታዲያ ኡጋንዳ ነው እሄዳለሁ። አያፍርም እንዴ? ፍቅር ይላታል እንዴ? ሀቢብ አታናደኝ። አሁን ነው ኦንላይን ትኬት ቆርጬ ነገ በጠዋት የሚሄደው። ክርስቶስን እንዳታናድደኝ። አያገባኝም። ሂጂ። እኔ ፈጣሪ ይኸውልሽ፣ ፈጣሪ ልብሽን ማለት ነው ከጠበቀልሽ ማንም ምንም አያመጣም። እኔ እንደማፈቅርሽ እንደምወድሽ በአደባባይ ከአንድም ሁለት ሶስቴም ተናግሬያለሁ። አሁንም ሴቶች ከሆነ ቤታየውን ስታይ ቤታዩ ማይ ኩዊን ትላለህ። ሌላ ሴት ያቺ የለንደኗ ማታ ስገበኝ ሌሽ አንተ ስንት ልብ ነው ያለህ? እንዴት ነው የምታፈቅረው? እናንተ ሰፈር ፍቅር ሼሪንግ ነው እንዴ? አንቺ ፍቅር ይዞሽ አያውቅም እንዴ? ቆይ ፍቅር እኮ የሚይዘው ከአንተ የፍቅርን ጉዳት አታውቂም እንዴ? እኮ እኔ መች ከሁሉም ጋር ፍቅር ያዘኝ? እነሱ ፍቅር ይዟቸው ወደ እኔ ሲመጡ እኔ እነሱን ፕሮቴክት የማድረግ ኃላፊነት አለብኝ አለብኝ ነው እያልኩሽ ያለው። እነሱን እንትን አድርግና ፕሮቴክት ያልከውን አድርገውና እኔን አንቃጥለኝ። ስለዚህ አንተ አትመጠነኝም። እሺ እኔ እንዲህ ሴት ጋር የሚል ከሰከሰ አልፈልግም። አልተልከሰከስኩም። እንዳይመጠነኝም እኔ ቢኮዝ አም ኩዊን ለራሴ ኩዊን ነኝ። እንዴ ወንድ ልጅ ጀግና እያስተካከልሽ አልተልከሰከስኩም። የገፋፋሽ ነው። ይኸውልሽ የእኔ እናት ይቅርታ አድርጊልኝ። ኤክስኪውዝ ሚ ያለ ስሜ ስም እየሰጠሽኝ ነው። ምንም ሳላደርግ አድርገሃል እያልሽኝ ነው። እየገፋፋሽኝ ነው ሌላ ነገር እንዳደረግ። ነግሬሻለሁ። ይሻላል። ይሄ እኮ አንተ የምታደርገው አልገባውም፣ ግን አልወጣውም። ያኔ አልሄድኩም አለው ገባ። ዩ ፕሌይ ጌም በት ጌም ቱ ማች ኦቨር የሆነ ጌም እንዴ ካም ዳውን። እኔ እኮ ይሄን ጌምህን ከጀመርኩ እኮ ወር አለፈክ። ወር በሙሉ በትዕግስት እየጠበኩ ነበር። ይሄ ልጅ ይቀየራል እያልኩ ማለት ነው እንዴ። ችግር የለውም ነገሩ እንደዛ ነው። ችግር የለውም። እኔ እናቴ ዝም ብሎ ሰኞ አፍቅሮ ማክሰኞ የሚለያይ ማክሰኞ አፍቅሮ ሮብ የሚርቅ ልብ የለኝም። አሁንም እወድሻለሁ፣ አፈቅርሻለሁ የለኝም።